የዩቲዩብ ቤተሰቦቻችን በዚህ ቪዲዮ በቅርብ በሀገራችን ስለተከሰተው የማርበርግ ቫይረስ በሽታ እናያለን። ለመከታተል አብራችሁን ቆዩ። የኢትዮጵያ የጤና ጥበቃ ሚኒስቴር በደቡብ ክልል የተከሰተው የሄሞራጂክ ፊቨር ቫይረስ የማርበርግ ቫይረስ በሽታ እንደሆነ ማረጋገጡ ይታወቃል። ይህ በሽታ በአገሪቱ ውስጥ ለመጀመሪያ ጊዜ የተከሰተ ሲሆን በሽታውም ማርበርግ ቫይረስ እንደሆነ ያረጋገጠው ከተጠረጠሩ ሰዎች ናሙናን በመውሰድ እና በመመርመር ነው። ቀደም ሲል የማርበርግ ሄሞራጂክ ፊቨር በመባል የሚታወቀው የማርበርግ ቫይረስ በሽታ ማርበርግ እና ራቡን በተባሉ ቫይረሶች ይከሰታል። ይህ በሽታ ከባድና ብዙ ጊዜ ለሞት የሚዳርግ ሲሆን በአማካኝ 50 በመቶ በሚሆኑ ሰዎች በበሽታ ምክንያት ህይወታቸው ያልፋል። በቀደሙት ወረርሽኞች የሟቾች መጠን ከ24 እስከ 88 በመቶ እንደሚደርስም ይነገራል። የማርበርግ በሽታ ለመጀመሪያ ጊዜ የታወቀው እንደ አውሮፓውያን አቆጣጠር በ1967 ዓ.ም ሲሆን በጀርመን ማርበርግ እና ፍራንክፈርት እንዲሁም በሰርቢያ ቤልግሬድ በተባሉ ከተሞች በተከሰተው ወረርሽኝ አማካኝነት ነው። እነዚህም ወረርሽኞች ከኡጋንዳ ለላቦራቶሪ ሙከራ ተብለው በመጡ የአፍሪካ አረንጓዴ ዝንጀሮዎች ምክንያት ተከስተዋል። ከእነዚህም ወረርሽኞች በኋላ በአንጎላ፣ በዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ በኢኳቶሪያል ጊኒ፣ በኬንያ እና በደቡብ አፍሪካ የተለያዩ ወረርሽኞች ተከስተዋል። አብዛኞቹ በሰው ልጆች ላይ የተከሰቱት የቫይረስ ኢንፌክሽኖች ሮሴቴስ ፍሩት ባት በተባሉ የሌሊት ወፎች የሚኖሩባቸው ዋሻዎች እና የማዕድን ማውጫ ቦታዎች ላይ ለረጅም ጊዜ የቆዩ ሰዎች ላይ ነው። ቫይረሱ አንዴ ወደ ሰው ልጅ ከገባ በኋላ ከሰው ወደ ሰው የሚተላለፈው በበሽታው በተጠቁ ሰዎች ደም፣ የሰውነት ፈሳሽ፣ የተበከሉ አልባሳት፣ የአልጋ ልብሶች እና ቁሳቁስ ጋር በሚኖር ንክኪ አማካኝነት ነው። ከዚህ በተጨማሪ በበሽታው የሞቱ ሰዎች በሚቀበሩበት ጊዜ በሚኖር ንክኪም በሽታው ሊተላለፍ ይችላል። እዚህ ላይ ልብ ልንለው የሚገባ ነገር ሰዎች የበሽታውን ምልክት ማሳየት እስካልጀመሩ ድረስ በሽታውን ማስተላለፍ አይችሉም። አንዴ ምልክት ከታየባቸው በኋላ ግን ቫይረሱ ከደማቸው እስኪወገድ ድረስ በሽታውን ማስተላለፍ ይቀጥላሉ። የማርበርግ ቫይረስ በሽታ በድንገት ሊከሰትና በፍጥነት ሊባባስ ይችላል። ቫይረሱ በደም ውስጥ ከገባ ከ2 እስከ 1 ባሉት ቀናት ውስጥ ከፍተኛ ትኩሳት፣ ራስ ምታት፣ የጡንቻ ህመምና ከፍተኛ ድካም ይከሰታል። ምልክቱ ማሳየት ከጀመሩ በሶስተኛው ቀን ከባድ የሆነ ተቅማጥ፣ የሆድ ቁርጠት፣ ማቅለሽለሽ እና ማስታወክ ያጋጥማቸዋል። ጥቂት ሰዎች ላይ ደግሞ ከ2 እስከ 7 ባሉት ቀናት ውስጥ ቆዳቸው ላይ የማያሳክክ ሽፍታ ይወጣባቸዋል። ምልክቱ ማሳየት ከጀመሩ በ5ኛው ቀን ደግሞ በአፍንጫ፣ በድድ፣ በሴት ብልት፣ በትውከት እና በሰገራ ላይ የሚኖር ከፍተኛ የደም መፍሰስ ይታይባቸዋል። ቫይረሱ በሚያስከትለው የነርቭ ስርዓት ጉዳት ምክንያት ደግሞ ግራ መጋባት፣ መነጫነጭ እና የመበሳጨት ስሜት ይታይባቸዋል። በሽታው በጣም የተባባሰ ከሄደ ደግሞ ምልክቶች ከታዩ ከ8 እስከ 9 ባሉት ቀናት ውስጥ ሞትን ያስከትላሉ። የማርበርግ ቫይረስ በሽታ እንደ ወባ፣ ታይፎይድ፣ ሺጌሎሲስ፣ የማጅራት ገትርና ሌሎች የሄሞራጂክ ፊቨር አይነቶች ለመለየት ሊከብድ ይችላል። ሐኪሙ የሚያሳዩት ምልክት በማርበርግ ቫይረስ መሆኑን ለማረጋገጥ የተለያዩ ምርመራዎችን ያደርጉሎታል። ከነዚህ መካከል የመጀመሪያው አንቲቦዲ ካፕቸር ኢንዛይም ሊንክድ ኢሚዩኖአሴ ወይም ኤልሳ የምንለው ቴስት ነው። ሁለተኛው አንቲጂን ካፕቸር ዲቴክሽን ቴስት ይባላል። ሶስተኛው ፒሲአር አሴ የሚባል ሲሆን ቫይረሱን ለመለየት ደግሞ እንደ ሴል ካልቸር ያሉ ምርመራዎች ሊደረጉሎት ይችላል። የማርበርግ ቫይረስ በሽታ እስካሁን ድረስ መድኃኒትም ክትባትም አልተገኘለትም። ይሁን እንጂ ቀደም ብሎ የድጋፍና የእንክብካቤ ሕክምና ለምሳሌ በቂ ፈሳሽ መስጠትና የተወሰኑ ምልክቶችን ማከም ሕይወትን ሊታደግ ይችላል። የማርበርግ ቫይረስ በሽታን ለመከላከል የመጀመሪያው ከታማሚዎች ደምና የሰውነት ፈሳሽ ጋር ንክኪ እንዳይኖረን ማድረግ ነው። ሁለተኛ ከታማሚ የሰውነት ፈሳሽ ጋር ንክኪ ሊኖራቸው የሚችሉ እቃዎችን በጭራሽ አለመንካት ያስፈልጋል። ሶስተኛ ከበሽታው ያገገሙ ሰዎች ከዘር ፍሬያቸው ላይ ቫይረሱ እንደጠፋ እስካላረጋገጥን ድረስ ከዘር ፍሬያቸው ጋር ንክኪ መኖር የለበትም። ወንዶች ታማሚዎች ከበሽታው ካገገሙ በኋላ እስከ 7ኛው ሳምንት ድረስ ቫይረሱን በዘር ፍሬያቸው ሊያስተላልፉ ይችላሉ። ስለዚህም ይህን በመገንዘብ በግብረ ስጋ ግንኙነት ጊዜ ኮንዶም መጠቀምና ንጽህናን መጠበቅ ያስፈልጋል። አራተኛ እጃችሁን በደንብ በሳሙናና በውሃ መታጠባችሁን እንዳትረሱ። የመጨረሻውና ዋነኛው የማርበርግ በሽታ ወረርሽኝ በተከሰተባቸው ቦታዎች የምትኖሩ ከሆነ ከሌሊት ወፎች ጋርና ከዝንጀሮች ጋር ማንኛውም ንክኪ እንዳይኖሩት መጠንቀቅና ማንኛውም የእንስሳት ተዋጽኦ በሚመገቡበት ጊዜ በደንብ አብስሎ መመገቡን ያረጋግጡ። በማርበርግ ቫይረስ ዙሪያ ያላችሁን ጥያቄ ኮሜንት ሴክሽን ላይ ያስቀምጡልን። የኬር የስልክ መተግበሪያን በመጠቀም ሐኪሞች ማማከር ይችላሉ። ቸር ሰንብቱ።